የሚሰራው በስጋ ነበረ። እኔ ግን በዶሮ ሰራሁት። የምግቡን ስምና የየት ሀገር ምግብ እንደሆነ ኮሜንት ላይ ያስቀምጡልኝ። የሚያስፈልገን ዝኩኒ ወይም ኩሳ፣ የተፈጨ የዶሮ ስጋ፣ እርጎና የበቆሎ ዱቄት ነው። እዚህ ጋር እንደምታዩት ዝኩኒውን ጠበስኩት። በቀጫጭኑ ከትፌ ከጠበስኩት በኋላ አወጣውና እዛው መጥበሻ ላይ ሽንኩርት፣ ነጭ ሽንኩርትና የተፈጨ የዶሮ ስጋ ጨመርኩኝ። ከበሰለልኝ በኋላ የዶሮ ቅመም ተጠቅሜያለሁ። እዚህ ጋር አብሬ ያበሰልኩት በደንብ ከበሰለልኝ በኋላ ቅድም ጠብሼ ያስቀመጥኩትን ዝኩኒ ከላይ ጨምራለሁ። እንዳይሰባበርብኝ ቀስ ብዬ አማስልና ሶስ ነው ከላይ ጨመርኩበት። ሶሱ ደግሞ እርጎ፣ የበቆሎ ዱቄት፣ ትንሽ ውሃ፣ ጨውና ቁንደ በርበሬ ተጠቅሜ ለብቻው አበሰልኩት። ከበሰለልኝ በኋላ ይሄው እዚህ ጋር ከበሰለልኝ በኋላ እጨምርበታለሁ ማለት ነው። ከዛ እሳቱን ቀስ አድርጌ እስኪንተከተክልኝ ድረስ እኔ እዚህ ጋር ነጭ ሽንኩርት በኦሊቭ ኦይል ጠብሼ ከላይ አናቱ ላይ ቸሰሰስ እንዲልልኝ ጨምራለሁ። እዚህ ጋር ደግሞ ነጭ ሩዝና ሼሪሃን የሰራሁት በጣም ነው የወደድኩት። በጣም ነው የተመቸኝ። በስጋ ቢሆን ደግሞ ይበልጥ ይጣፍጣል። ሞክሩት ነው የኔ ምክር ሁሌም ማለት ነው።